ሰላም አለይኩም። ወአለይኩም ሰላም። የሀቢብ ሱቅ ነው? አዎ የሀቢብ ነው። አለ አንተ ይመጣል ግን ሰላም ነው አለ ነው እንዴ? የለም አማ ይመጣል እዛ ጠብቂው። እሺ ርቆ ነው እንደ ሄደው? ኧረ ርቆ አይደለም ይመጣል። ለዚሁ ነው እቃ ላይ የሚጭኑ ሰዎች ነበሩ ለነሱ ላምጣ ብለው ነው። እሺ ቡና አልዘዝልሽ? አይ እስኪ እሱን ፈልጌው ነበር። እሱ ይምጣና እሺ ችግር የለውም። መጅሊስ አዘሽ ነው? አረ እሱን ፈልጌው ነው። እሺ ይመጣል ችግር የለውም። አብሽሪ እሺ እደውልለታለሁ ደግሞ። አይ ተደዋውለን ነበር እኮ አሁን ተደዋውለን ነኝ። አዎ ነይ ብሎኝ ነው ሱቅ ነኝ ምናምን ብሎኝ። ኦኬ ችግር የለውም ይመጣል እዚሁ ስለሆነ አብሽሪ። እሺ ቡና ልዘዝልሽ? አይ ጠጣሁ። እሺ አብሽሪ ዞር ይመጣል። በቃ አንተን ሰራተኛው ነሽ ማለት እዚህ ነው የምትሰራው? አዎ እዚሁ ነው የምሰራው፣ ግን የሀቢብ ባለቤት ነኝ። አንቺ? አዎ ማለት ሚስት እንዳለው አታውቂም? እኔን አታውቂኝም? ከውጭ ነው የመጣሽው? አዎ ከውጭ ምናምን የሚባለው አታውቂም? ጭራሽ የሀቢብ ሚስት ነሽ አንቺ? አዎ የሀቢብ ሚስት ነኝ። ምን ነው እንጃ ማለት ልጆችም አሉን እኮ አንቺና ሀቢብ? አዎ 5 ልጆች አሉን። ምንድነው እኔ ግራ ገባሽኝ እኮ። መጅሊስ አዘሽ? ይሄ ተሳስቼ ነው ወይስ ማለት የራሱ ሱቅ ነው ይሄ? ይሄም እዛም ሌላ ሱቅ አለ፣ ግን የሀቢብ ሱቅ ነው። ልጆች አሏቸው? አዎ አንቺና ሀቢብ? አዎ እኔና ሀቢብ። ምንድነው ይምጣና ይምጣ እሱ። ቆይ መጀመሪያ ወይ ልደውልለት እንዴ? ልደውልለት? ደውዬለታለሁኝ ሱቅ ነኝ ነይ ብሎኝ ነው እኮ ራሱ። ደነገጥሽ ብዬ ነው እንጂ ግራ አጋባሽኝ እኮ። እንዴ ያስደነግጣል እንጂ ማለት ምንድነው አልገባኝም። ማለት እኔ እንዴ በጣም ገርሞኛል። እኔ ሚስቱ ነኝ ማለት አሁን ልንጋባ ነው። እኔ ከአረብ ሀገር ነው የመጣሁት። በ13 ዓመቴ ነው የመጣሁት ከሳውዲ። እና ማለት እየቀለድሽብኝ ነው ወይስ ምንድነው? ሲጀመር አልገባኝም እና ነው። በደንብ አስረጅኝ። ማለት ሚስቱ ነሽ? ፍራንክ ልታደርጊኝ ነው ወይስ ምንድነው? ኧረ እኔ ፍራንክ የሚባል ነገር አላውቅም። እና ታዲያ ምን ማለት ነው? ሀቢብን እንግዲህ ሚዲያም ላይ የሚታወቅ ሰው ነው። ሚዲያ አትከታተይም? አይ አልከታተልም። ሚዲያ የምትከታተይ ቢሆን ኖርማሊ ሚስትም ልጅም እንዳለው ታያለሽ። ከዛ ውጭ ደግሞ ሀቢብ እኔ ሚስት እንዳለው አላውቅም። ሚስት የለውም ሀቢብ። እኔ ነኝ ሚስቱ ሲጀመር። ልጆችም አሉን ብዬሻለሁ። ፕራንክ ልታረጊኝ ከሆነ ተናገሪ። አሬ ምን ፕራንክ ነው? እኔ ስለ ፕራንክ ማውቀው ነገር የለኝም። ፕራንክ ምናምን ሳይሆን ይጀመር ማለት እኔ እና እሱ እኮ ብዙ ነገር ማለት ብዙ 13 ዓመት እኮ ነው። እኔ ከሱ ማለት ከሱ ጋር አሁን ወደ ፎቶ አለሽ? አዎ እስኪ ያሳይ። ቤት አለኝ ምን አለኝ ብዙ ንብረት አፍርተናል። ብዙ ነገር አለን ማለት ነው። የስም መመሳሰል እንዳይሆን እኔ ራሱ እኮ ግራ እየገባኝ ነው ማለት ነው። ፎቶ ይሄ ነው እንዴ? صلي على النبي ቆይ ይሄ አይደል እንደ ሀቢብ? ይሄ ሀቢብ ባልሽ ነው? አዎ አረዳላ ፍርሻት እና ይሄ ማንቺ አይደለም። ይሄ ሀቢብ እሱ አሁን ባልሽ ነው። አንቺ የት ተዋውቃችሁ ነው? እስኪ ንገሪኝ። እንዴት አወቅሽው? እስኪ ንገሪኝ። ሶሻል ሚዲያ ማትከታተይ ሰው ከሆንሽ ሀቢብን እንዴት አወቅሽው? በምን አወቅሽው? እኔ ማለት እቃ አዝዤው ምናምን ነው መጀመሪያ የተዋወቅነው። መጅልስ አዝዤው ነው። በመጅልስ ነው የተገናኘነው። ቤቴ ሙሉ መጅልስ ፈርሾልኝ አይደለም። አሁን አንቺ ሶሻል ሚዲያ ማትከታተይ ከሆነ ሀቢብ መጅሊስ መስራቱን በምን አወቅሽ? እስኪ ንገሪኝ። እንዴ እኔ ጓደኞቼ ይጠቀማሉ። ጓደኞቼ ላይ ያገኘሁት መጅልስ ቤት ወስዶ ፈርሾልኛል። ሀይቅ ፈርሾልኛል። ከተዋወቅን ከተግባባን ለምሳሌ 4 ዓመት ምናምን አለፈን። ከሀቢብ ጋር ቤት አለኝ ንብረት አለኝ ምን አለኝ ጨርሰናል። አሁን ልንጋባ ነው የመጣሁት ከሀቢብ ጋር። አዎ እርግጠኛ ነሽ? አንቺ እርግጠኛ ነሽ ራስሽ? እንዴ እርግጠኛ ያልሆንኩበትን ነገር እንዴት ነው የማወራው? እንዴት ነው እርግጠኛ ያልሆንኩበትን ነገር የምናገረው? እንዴ እኔ እኮ ህይወቴን ብዙ ነገር መስዋዕት ያከፈልኩበት ነው። አይደለም አሁን እኔ ዙሩ ለማለት አንቺ ፈልገሽ ከሆነ ልቀቂልኝ አንድ ነገር ነው ማለት ተወልሻለሁ። እኔ ንብረቴን ቤቴን ምንን ያስረክበኛል እለክልሻለሁ። ወዴ ስለ ንብረት ስለምን አይደለም እያወራሽ ያለው? ቤቴ ንብረቴ ሁሉ ነገር ጋቶኛል። እስኪ ተረጋጊ። በመጀመሪያ አንቺ 4 ዓመትሽ ነው አይደለ? እኔ ጋር 17 ዓመቱ ነው ይሄ ሰውዬ። አግብቶ ወልዶ መኖር ከጀመረ 17 ዓመቱ ነው። ገባሽ? እና እኔ ነኝ እንጂ እንዳልሽው ማለት ያለብኝ አንቺ አይደለሽም ማለት ያለብሽ እንዴ? የሰው ባል ይዘሽ ሪት አለ እንዴ? እደውልለታለሁ ይመጣል። ደውልለታችን ያስረዳናል። ደውይልኝ
የምር ደውይልኝ። እኔ ማለት ምንም አይደለም የምፈልገው ንብረቴ እንዲያስረክበኝ ነው እኮ። ተረጋጊ። ቁጭ በይ ይመጣልሻል። ምንድን ነው ይሄ? የሚስቱ ሱቅ ያንቺ ሱቅ ነው? የኔ ሱቅ አይደለም፣ የሱም የኔም ሱቅ ነው። ቁጭ በይ ልደውልለት፣ ይመጣል፣ ታገኘዋለሽ። እሺ ስልኩን ያነሳው ደግሞ ድራማ እየሰራብኝ ነው ማለት ነው። እኔ ሲደውል ይነግርሻል። ድራማ እኔ ሀቢብ ምንም አይነት በብዙ ነገር ፈትኜዋለሁ፣ በጓደኞችም ፈትኜዋለሁ፣ በብዙ ነገር ፈትኜዋለሁ እምልሽ እኔ። አዎ ሀቢብ ይሄንን አይሰራም። አንቺ ስለደወልሽለት ይሄው ስልክም አያነሳም ማለት ነው። ይሄ አውቋል ማለት ነው። ሆን ብሎ እየተጫወተብን ነበር ማለት ነው። ሲጀመር ሀቢብ ከወንዶች ሁሉ ለየት ይላል አልኩሽ። እኔ ስነ ስርዓቱን ስነ ምግባሩን በቃ ብዙ ነገሩን አይቼ ነው አምኜው ብዙ ነገር ያደረኩለት። ብዙ ህይወቴን እኮ ነው መስዋዕት የከፈልኩት ለሱ ማለት ነው። ውዴ አሁን አንቺ ምንሽ ተነካ ነው? የምጣዱ እያለ የእንቅቡ ተንጣጣ ይላል ያገሬ ሰው። የምጣዱ እያለ የእንቅቡ ተንጣጣ። ሲጀመር አንቺ ምንሽ ተነካ? እኔ 17 አመት ሚስቱን ትቶ በ4 አመት ውስጥ ቤት ተቀብሎ ምን ያንቺ የቅርብ ጊዜ ነው የሚያሳስብሽ ወይስ የኔ ነው የሚያሳስብሽ? ሲጀመር ስልክ አያነሳም። የሌባ አይነ ደረቅ መልሶ ልብ አድርቃ አቤ ሱቅ ነኝ ስላለሽ እኔ እንዳለሁ አውቆ ነው ማለት ነው። ስልክ አያነሳም። እሺ አንቺ ቆይ እኔ ጋር ሌሊት ሲያወራ የት ነሽ አንቺ? ሚስት ካለው ቢያንስ እኔ ሁል ጊዜ ስራ በጨረስኩ ሰዓት ማታ ነው ስልክ የማወራው። ቀን አይመቸኝም። ሁሌም የማወራው ማታ ነው የማወራው። ባለትዳር ሆኖ ነው እሺ እኔ ጋር